ሰላም ጤና ይስጥልኝ። እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም። ዛሬ የኔ ታሪክ ይዤ መጥቻለሁ። የኔ ታሪክ ምንድን ነው ብትሉ ከ2010 ጀምሮ በመንታ ልጆች እንዴት አርጌ እንዳሳደግኳቸው እና እስከ ዛሬ አብረን ያለነው እግዚአብሔር ይመስገን። እኔ ስደት ቢሆንም እነሱ ሀገር ቤት ቢሆኑም ብቻዬን መንታ ልጆች እያሳደግኩኝ ይገኛለሁ። ስለዚህ እናንተ ላይክ፣ ሼር፣ ሰብስክራይብ እያረጋችሁኝ እንድታበረታቱኝ አንደኛ ፈልጋለሁ። ሁለተኛ ደግሞ እንደ እኔ ጠንካራ እንድትሆኑ ፈልጋለሁ። ብዙ እናቶች ያስተምራቸዋል፣ ለብዙ እህቶች ትምህርት ይሆናቸዋል፣ ጥንካሬ ይሆናቸዋል በሚል የኔን ታሪክ ላካፍላችሁ ወዳለሁ። ፓርቲ ዋን ደግሞ ዛሬ ነግራቸዋለሁኝ። እናንተም ደግሞ እንደምታበረታቱኝ ደግሞ ተስፋ አረጋለሁ። ላይክ ሼር በማድረግ ሰብስክራይብ በማድረግ እኔን አበረታቱኝ። አዲስ ጀማሪ እንደሆንኩኝ መጠን ደግሞ ካሜራ እፈራለሁኝ፣ ግን እናንተ ከጎኔ ስላላችሁ አልፈራም። ከዶሮም ጀምሬ ተስፋ አይሞትም። እኔ የማይሞት የማይደክም ነገር ብኖር ተስፋ የለም። በቃ የዛሬ ነገር አላይም፣ የነገን ተስፋ ነው ማየው። ስለዚህ ወደ ጉዳይ ልግባና ከምን ጀምሬ ምኑ ላይ እንዳለሁኝ ደግሞ ለእናንተ ፓርት በፓርት የምነግራችሁ ይሆናል ማለት ነው። እና 2010 ላይ መንታ ልጅ ወለድኩኝ። መንታ ልጆችን ስወልድ እኔ የባለቤትን እጅ ነበር ጠብቄ የሚበለው። ተስፋዬ በእሱ ላይ ነበረ። የሚያመጣልኝ እሱ ነው። በዛን ሰዓት እኔም ልጅ ነኝ፣ ራስን አልጠናከርኩም፣ አላቅም። ገና በ19 ዓመቴ ነው እነሱን የወለድኳቸው። ከዛ እሱ ነው ሰርቶ የሚያመጣልኝ። 3 ዓመት አብረን ኖረናል። አንድም ቀን ጥሎኝ ይሄዳል ብዬ አስቤ አላቅም፣ ግን ጥሎኝ ይሄዳል። በ6 ወራቸው ጥሎኝ ሲሄድ በቃ የማደርገው ነገር ግራ ገባኝ። ሰዎቹም በቃ አዩኝ፣ ቤተሰቦችም ከዛም በፊት እርጉዝ እያለሁኝ ጥሎኝ ሄዶ ስለነበረ ድጋሜ እሱ ጋር እንዳትታረቂ፣ በቃ ከሱ ጋር መታረቅ የለብሽም ብሎኝ ቤተሰቦች ለ6 ወር ያክል ምግብ፣ ቤት ኪራይም ለልጆች ወተቱ አዘጋጅቶልኝ ነበሩ የሄዱት። እኔ ደግሞ አልቻልኩኝም። ያው አፈቅረዋለሁ፣ የፍቅር ጉዳይ እናንተም ታውቃላችሁ። እና የመጀመሪያም ፍቅረኛም ባሌም ስለነበረ እሱንም ነበረ እንደ አባትም የማየው። እሱን ጥሎኝ ሄደ። ጥሎኝ ሲሄድ ቤተሰቦችም እሱን ብለሽ መርጠሽ ከሄድሽ ሁለተኛ ወደ እኛ እንዳትመለሽ ተብዬ ስለነበረ ከቸርችም ተጣልቼ ስለነበረ ድርጊቱ የሆነ ጥፋት ስላጠፋው በቃ ከቸርችም እንዲቀጣ ተደርጎ ነበረ። ያ ቸርች ሰውም ቤተሰቦችም በቃ እኛ አለንልሽ፣ ከመጣ ቅጣቱን ተቀብለው እኛም እንቀበለዋለን ተብሎ ነበር። እሱ ደግሞ ያንን አልፈቀደልኝም። በማታ ነበር ተደብቆ የገባው። ከዚያ በማታ ተደብቆ ገብቶ ደግሞ ልክ እየኖርን ልክ 6 ወራቸው ላይ ለካ እሱ ከውጭ ሴት ይዞ ነበረ። እኔ አላውቀውም ነበር። ይህንን በሙሉ አላወቅኩትም። ለካ እሱ ውጭ ሴት ይዞ ነው እና ጥሎኝ ሄደ። ምንም አልመሰለውም። ምንና ልጆችን ጥሎን ሲሄድ ምንም አልመሰለውም። አለቀስኩት፣ ለመንኩት። ወጥሽ ለምኝ አለ። ወጥሽ ለምኝ ስለኝ በቃ እኔ ምንም አማራጭ ስለሌለኝ ልመና ወጣሁ። ልመና ሲወጣ ልጆቹ በጣም ያምሩ ነበረ። እኔም በጣም አምር ነበረ። ልብስ ሁሉ የምለብሰው ልብስ ሁሉ በጣም ያምር ነበረ። ከዛ ልመና ሲወጣ የልመና ቦታ ሰዎች ምን ማለት ጀመሩ፣ ለእኔ ከመስጣት ይልቅ የሀብታም ልጅ ተከራይታችሁ እንደዚህ በቀን 500 ብር በቀን 300 ብር እየከፈላችሁ ሀብታሞቹ ስራ ሲሄዱ የሀብታም ቤት ሰራተኞቹ ሲያከራዩችሁ ይዛችሁ መውጣት ጀመራችሁ እንዴ ተባልኩኝ። ሁለተኛ ቅስሜ ተሰበረ። ቅስሜ ሲሰበር በቃ ምን ማድረግ እንዳለብኝ የቤት ገብቼ ማልቀስ ጀመርኩ። ከዛ ጠዋት ሃይላንድ መልቀም ጀመርኩኝ። እነሱ እንደተኙ እነሱ እስክነሱ ድረስ ጠዋት ወጣና ሃይላንድ ለቅማለሁ። ያንን ሃይላንድ አምጥቼ ደጅ ያስቀምጣለሁ። ደጅ ያስቀምጬ ለእነሱም ለእኔ ምግብ ሰራና ከዛ ያችን ምግብ ለእነሱም ወተታቸውን በጥብጬ ሰጥቼ ያችን ሃይላንድ ይዤ እሄዳለሁ ልሸጥ። ሃይላንዷን ሽጬ ሲመለስ ውሃ ቀዳለሁ እና እግዚአብሔር ሳይደግስ አይጣለም። ግን ከዛ ውሃ ቀድቼ ከሰዓት ደግሞ ምን ማድረግ ጀመርኩኝ፣ እነሱን የቤት አስተኝቻቸው ጎመን ለቀማ ጀመርኩኝ። ከዛ ጎመን አስቀምጬ እነሱን የቤት አስተኝቼ ጎመን ለቅሜ ሲመጣ ልጄ ተቃጥላ ጠበቀች እና ጎመን ለቅሜ ሲመጣ ጎረቤት ላይ አጥሚት ተፈልቶ ነበረ። አጥሚት ተፈልተው ልጄ በጣም እርቧት፣ ምን ያፈር ልብላ መንታ ናቸው ብያለሁ። ልጄ በጣም እርቧት ያንን ሴትየው ለእነሱም ነው የሰጠቻቸው እና ጎረቤቴ ናት። ልክ እሷ ስገቡ አጥሚቱን ቀርታ ብፌ ላይ ያስቀመጠች ማለት ነው። እና ልጄ ድፍ ድፍ እያለች ነበር እዛን ጊዜ ማለት ነው። ልክ
በ8 ወራቸው ላይ በጣም ነው የሚሄዱት የኔ ልጆች። በጣም የሚገርመኝ 8 ወራቸው ላይ በጣም ነበር የሚሄዱት እና አትደርስም ብላ ከዛ ቢፌ ላይ ያስቀምጣ ነበረ። ከዛ ልክ እንደዚህ ጎመን በምለቅምበት ሰዓት 2 ወር አካባቢ እንደዚህ ሆንኩኝ። እነሱም በፍጥነት እኔ በ8 ወር በእግራቸው የሄዱት እኔ ገርሞኛል። ሰዎቹ ራሱ ይገርማሉ። እና አትደርስም ብላ ቢፌ ላይ ያስቀመጠች። ጎመን ለቅሜ ሲመጣ ልጄ ተቃጥላለች። ልክ ደጅ እንደደረስኩ እሷ ስታለቅስ ወዲያው ገባሁ። ስገባ ሰውነቷ ላይ እንዳለ አጥሜን ተደፋ። ሴትዮዋም አላወቀችም ትደርሳለች ብላም አላሰበችም። ከዛ ያት ይዤ ወደ ሐኪም ቤት ሄድኩኝ። ከዛ ሐኪም ቤት ሄጄ ይቅርታ አልፏል እኮ ያ ነገር አልፏል። ጠባሳም የለባትም አሁን እግዚአብሔር ይመስገን። ወደ ሐኪም ቤት ሄድኩኝና አሳክመን ተመለስን። ከዛ በኋላ በቃ ማመን አቃተኝ። እነሱን ትውት አድርጌ ብቻቸውን አስቀምጬ መሄድ አቃተኝ። ከዛ ተሸክሜ መሄድ ጀመርኩኝ። ከዛ ጎመንን ስለቅም እነሱን ይዤ እሄዳለሁ። ማሳ ላይ ሀደራ ብዬ ማሳ ላይ አስቀምጫቸው ማሳ ጎመኑን ለቅሜ ወደ ቤት አደርስና ተመልሼ ውሃ ሊቀዳ ሄዳለሁኝ። ውሃ ቀድቼ ይመጣና ያ ማሳ ሰዎች እስኪጨርሱ ድረስ ነው የቤት ውስጥ መጥቼ ስራ የምሰራው። ምክንያቱም ማሳ ላይ ያሉ ሜዳ ነው፣ ይመቻል፣ ሳር አለው እና እዛ ቦታ ይጫወታሉ። እና ሌሎቹም ልጅ ተሸክሞ የሚሰሩ እናቶች አሉ። ከእነሱ ጋር አስቀምጥና መጥቼ ጎመን ለቅሜ መጥቼ ውሃ ምናምን ቀዳርቼ የራስን ስራ ቶሎ ቶሎ ሰራርቼ ያንን ልጆች ድጋሜ ላመጣቸው ሄድና እነሱን ይዤ መጥቼ ጎመን አጥባለሁ። እንደዚህ እየሆንኩ ይመሻል። ሲመሽ ወደ ማታ ገብቼ ለእኔም ለእነሱ ምግብ የሚሆነውን ነገር ሰራርቼ ወደ እንቅልፊያችን እንተኛለን። ተኝተን ደግሞ እኔ ስንት ሰዓት እንደምነሳ ታውቃላችሁ? 9 ሰዓት 9 ሰዓት ነው የምነሳው። 9 ሰዓት ተነስቼ ወደ ገርጂ ይዤ እሄዳለሁ። እኔ የምኖረው ወሮ ገኖ የምትባል ሰፈር አዲስ አበባ ማለት ነው። ከዛ ወደ ገርጂ ይዤ እሄዳለሁኝ። ወደ ገርጂ ይዤ ሄጄ እዛ ላይ ነጋዴዎች በጊዜ ይገባሉ። ወደ መገናኛ የሚወስዱ የተለያዩ ቦታ የሚወስዱት ጎመን በጊዜ ሲገቡት ሴቶች ይጠቋቁማሉ። እሷ እኮ የመንታ ልጆች እናት ናት፣ ስለዚህ ከእሷ ግዙ ብሎ ማለት ነው። እና ነጋዴዎቹን ደንበኛ መያዝ ጀመርኩኝ። ከዛ ደንበኛ ይዤ ለእነሱ አስረክብና ሲመለስ በዛ መኪና እመጣለሁኝ። መጥቼ ደግሞ እኮ አልተኛም፣ እውነቴን ነው አልተኛም። ልክ 11 ሰዓት ሲሆን የሆነ ብርሃን ይታያል አይደለም? 11 ሰዓት ሲሆን ብርሃን ይታያል። ብርሃን ስታይ እኔ ምን እንደማደርገው ሃይላንድ ወጥቼ ያችን እስከ 2 ሰዓት ልጆችም እስከ 2 ሰዓት ይተኛሉ። እኔም ደግሞ ሃይላንድ መልቀም ጀምራለሁ። በዚህ ሰዓት እኮ ነው። ታዲያ የኔ ጥንካሬ አይገርምም? ገና ቀጣይ ህይወት ምን እንዳሳለፍኩኝ ደግሞ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ደግሞ በፍቅር ጠይቃችኋለሁኝ። የዛሬውን በዚህ ያበቃለሁ። ፓርት 1 ገና ይቀጥላል። ፓርት 2 እያልኩኝ ፓርት 3 እያልኩኝ ገና የኔን ታሪክ ላካፍላችሁ እወዳለሁኝ። ፓርት 2 ደግሞ ይቀጥላል። ስላዳመጣችሁኝ ደግሞ አመሰግናለሁ።